ሃይ ጋይስ እንዴት ናችሁ? ተመልሼ መጥቻለሁ። እንግሊሽ ፎር አምሃሪክ ስፒከርስ ኢትስ ሊትል ሌሰን ኢትስ ኮልድ ኢዲኤም IDIOMS አባባል። ኦኬ አንደኛው ምን ይላል እዚህ ላይ ዋች ኤግ ሼልስ ዛት ሚንስ በሌላ አባባል ቢ ኬርፉል እንደማለት ነው። ያው ኤግ ሼል ኤግ ሼሉ ነው እንትን ብንለው ይሰበራል። ስለዚህ ሴም ቲንግ እንደዛ ለማለት ነው። ቢ ኬርፉል ተጠንቀቅ፣ እንደዛ እንደማለት ነው። ሁለተኛው ደግሞ ምን ይላል? አንድ ሰው አይ አም ስዋምፕድ ብሎ ካለ አም ስዋምፕድ ቱዴይ ብሎ ካለ ምን ማለቱ ነው? አይ አም ቢዚ እንደማለት ነው። ሴም አዝ አይ አም ቢዚ፣ በጣም ብዙ ስራ አለብኝ እንደማለት ነው ማለት ነው። ሌላ አባባል ደግሞ ምን ይላል? ኢንስቴድ ኦፍ ሴይንግ አይ ዶንት ኬር ብሎ ከማለት ኢትስ ካይንድ ኦፍ ላይክ ኢት ዳዝንት ባዘር ሚ ያ ሞር ኢትስ ናይስ ቱ ሴይ ኢት ዳዝንት ባዘር ሚ። ምን ማለት ነው? በእኛ አባባል ምንም አይመስለኝም እንደማለት ነው። አይ ዶንት ኬር። አንዳንዴ የሆነ ጥሩ አባባል መናገር የማንፈልገውን ሆኖ ግን we have to try ጥሩ አባባል አይነት መናገር this is like I don't care ብሎ ከማለት it doesn't bother me ለርበት ለስለስ ያለ ነው፣ ግን ስቲል እየተናገር ነው ማለት ነው። ምንም አይመስለኝም እንደማለት ነው በእኛ አባባል። ሌላኛው ደግሞ ምን ይላል? I will think about it, I will sleep on it ብሎ ካለ አንድ ሰው ምን ማለት ነው? the same as I will think about it እንደማለት ነው። I will sleep on it means I will think about it አስብበታለሁ። ተኝቼ ያው አስቤበት እንደማለት ነው። ለነገሩ አንድ ነገር ዲሲሽን ወዲያውኑ ከምናረግ አስበንበት አድረን አስበንበት ስንናገር ሜቢ ጥሩ ሪዛልት ይመጣል። ስለዛ እንደዛ እንደማለት ነው። I will sleep on it the same as I will think about it አስብበታለሁ። ኦኬ ቀጥላል። ሌላኛው አሁን ከፍሬንድ ጋር ፋሚሊ አብረን ወተን ራት የሚሆን ወረበር ኦኬ ዛሬ እንግዲህ ያ ሰው ራሱን በራሱ ኦኬ ዛሬ እኔ ነኝ የምጋብዘው ብሎ ካሰበና ሊከፍል ካሰበ I will pay the bill ብሎ ከማለት አሁን ለምሳሌ I will pay the bill ሲል የሆነ በቃ ከባድ የሆነ ብዙ ብር it doesn't matter like የሆነ ግብዣው ትንሽም ሊሆን ይችላል ትልቅም ሊሆን ይችላል፣ ግን it's better to say it. It's on me today. It is on me. I'll take care of you guys. It's on me ማለት ነው። more it's kind of friendly way ያረገዋል። It's on me. I'll take care of it. እኔ ከፍላለሁ እንደማለት ነው በሌላኛው አባባል። አትጨነቅ እኔ ከፍላለሁ it's on me እንደዛ ብለን ብንል it's more just kind of advanced and nice. ይሄን ይመስላል ሌላኛው ይዤ መጣሁት ዛሬ። I hope you like it, you learn. Okay, thank you, bye.